الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين صلوات الله وسلامه عليه وعلى آله وأصحابه والتابعين لهم بإحسان إلى يوم الدين أما بعد السلام عليكم ورحمة الله وبركاته ትንሽ ሰሞን ጠፋ ብዬ ከርሜ ያለሁኝ አላህ ሱብሓነሁ ወተዓላ በተከበረው በሆነው አያው ላይ ምን ይላል ኢነማ ሙእሚኑነ አለዚነ ኢዛ ዙኪረ አላሁ ወጂለት ቁሉቡሁም ወኢዛ ቱሊየት ዐለይሂም አያቱሁ ዛደቱሁም ኢማና ይላል ወዐላ ረቢሂም የተወከሉን ይላል አለዚነ ዩቂሙነ ሶላተ ወሚማ ረዘቅናሁም ዩንፊቁን ኡላኢከ ሁሙል ሙእሚኑነ ሐqq ለሁም ደረጃቱን ዒንደ ረቢሂም ወመግፊረቱን ወሪዝቁን ከሪም ይላል አላህ። ይህችን የቁርአን አያ ላስታውሳችሁ ስለፈለኩ ነው። እሱ ምን ይላል? አላህ ሱብሓነሁ ወተዓላ ኢነመል ሙእሚኑነ ይላል እነዛ አማኞች እንጂ ይላል አማኝ እንጂ አለዚነ እነዛ ናቸው ይላል አማኞችን ሲወስፋቸውና ባህሪያቸውን ሲገልጻቸው ማለት ነው። ኢዛ ዙኪረ አላሁ ወጂለት ቁሉቡሁም አላህ ማለት ነው የተወሳ ጊዜ ወጂለት ቁሉቡሁም ቀልባቸው የምትፈራ ናት ይላል። ቀልባቸው ትፈራለች። አማኞች አላህ በሚወሳ ጊዜ አላህ የሚወሳው በቁርአን የሚሆን በየትም ቦታ ይሆን አላህ ሱብሓነሁ ወተዓላ ሲዘከርና አላህ ሲወሳ ቀልባቸው ሩዕብ ይገባል፣ ይፈራሉ። አማኞች እነዛ ናቸው ይላል። ሁለተኛ ወኢዛ ቱሊየት ዐለይሂም አያቱሁ የአላህ አንቀጽና የአላህ አያ ማለት በእነሱ ላይ የተነበበባቸው ጊዜ ዛደቱሁም ኢማና ይላል ኢማናቸው ትጨምርላቸዋለች ይላል። ሱብሓነላህ የአላህ ቁርአን ሲቀራ በእነሱ ላይ የአላህን አያት ይሰሙ ቀልባቸው ይፈራል፣ ኢማናቸው ይጨምራል። እነዚህ ናቸው አማኝ ብሎ ማለት ትክክል አማኝ ማለት እነዚህ ናቸው ይላል። ወዐላ ረቢሂም የተወከሉን ይላል በጌታቸው ላይ ደግሞ የሚመኩና የሚወክሉ ናቸው ይላል። ወደ ምንም ነገር የሚገድፉ አይደሉም። ማንም ይገድፈና ማንም ይረዳናል ብለው የሚወክሉ አይደሉም። አላህን ብቻ የሚመኩና አላህን ብቻ ማለት ነው የሚወክሉና ወደ አላህ ግዳፋቸውን ተወኩላቸውን ወደ አላህ ያደረጉ ናቸው ይላል አማኝ ብሎ ማለት። እነዚህ ታዲያ አለዚነ ዩቂሙነ ሶላተ ይላል እነዚህ ስግደታቸውን ማለት ነው በትክክል ሸርጡን አርካኑን ቢሹሩጢሃ ወአርካኒሃ ጠብቀው ሸርጡን ጠብቀው ስግደታቸውን ማለት ነው የሚሰግዱ ናቸው ይላል። ወሚማ ረዘቅናሁም ዩንፊቁን እኛ ተሰጠናቸው ሲሳይ ደግሞ የሚለግሱና የሚመጸውቱ ናቸው ይላል አላህ ሱብሓነሁ ወተዓላ። እነዚህን ሲላቸው ምን ይላል መጨረሻ ላይ ኡላኢከ ሁሙል ሙእሚኑነ ሐqq ይላቸዋል። ይሄ ነው በጣም የሰው ልጅ ውስጥን የሚነካው ማለት ነው። ኡላኢከ ሁሙል ሙእሚኑነ ሐqq እነሱ ናቸው አማኝ ማለት በትክክል አማኝ ማለት እነዛ ናቸው ይላል አላህ ሱብሓነላህ። በትክክል አማኝ ማለት እነዛ ናቸው ይላል። እንግዲህ አላህ መሰከረላቸው ኡላኢከ ሁሙል ሙእሚኑነ ሐqq በትክክል አማኝ ማለት እነሱ ናቸው ይላል። ለምንድን ነው በትክክል አማኝ ማለት ብሎ አላህ የመሰከረላቸው? ሊአነሁም ጀመዑ በይነል ኢስላሚ ወልኢማኒ ኢማንና እስልምና ማለት ነው ስለሰበሰቡ ማለት ነው። ኢማንንና እስልምና ሰብስቧል። እስልምና ማለት በጀዋሪህ የሚሰራ ነው። ሶላት መስገዱ፣ ዘካ መውጣቱ፣ ሐጅ መሄዱ የመሳሰሉ ነገራቶች ሁሉ በአጠቃላይ በእንቅስቃሴ በጀዋሪሃችን ማለት ነው የሚሰሩ ስራዎች ሁሉ ይሄ እስልምና ያረጋገጠው ነው ማለት ነው። እነዚህ ናቸው እስላም ማለት። ኢማን ማለት ደግሞ የውስጥ አቂዳቸው የተስተካከለ አቂዳቸው ውስጣቸው የተስተካከለ ይሄንን ማለት ስለሰበሰቡና ስለያዙ አላህ ምን አላቸው? ኡላኢከ ሁሙል ሙእሚኑነ ሐqq በትክክል አማኝ ማለት እነዚህ ናቸው ይላል። ይሄ ብቻ የለም በይነል አዕማሊል ባጢነቲ ወልአዕማሊል ዛሂረቲ የውስጣዊ ስራንና የዛሂርን ስራ ማለት ነው ያስተካከሉ እኩል ያደረጉ ማለት ነው። በዛሂር እስላም መስለው ውስጣቸው ሌላ ያልሆነ እነዚህ በይነል አዕማሊል ባጢና ወልአዕማሊል ዛሂራ ዛሂር የሆነ አዕማላቸው ስራቸውና የውስጥ ተግባራቸው እኩል የሆነ ማለት ነው። ሌላው ደግሞ ቀጥሎ ምንድነው? በይነል ዒልሚ ወልዓመሊ ዓመልና ዒልማቸውን የሰበሰቡ ማለት ነው። በእውቀት ተግባራቸውም ማለት ነው የሚፈጽሙ ማለት ነው። በእውቀታቸው ተግባራቸውንም የሚፈጽሙ ማለት ነው። እውቀት ብቻ የለም፣ ዒልም ብቻ የለም። እንግዲህ ዒልምና ዓመል ሲገናኝ ነው
ሰው ዒልም እያለው አመል ላይ ኖሮ ይችላል። ወይ ደግሞ ማለት ነው አመል ኖሮት ደግሞ ዒልም ላይ ኖሮ ይችላል። እነዚህ ትክክለኛ አማኞች ብሎ ማለት እውቀትና ተግባራቸው እኩል የሆነ ወበይን አዳኢ ሕቁቂላሂ ወሕቁቂል ዒባዲ የአላህን ሐቅና የባሮቹን ሐቅ ማለት ነው ደግሞ ያስተካከሉና ያደረሱ። ለዛ ነው አላህ ሱብሓነሁ ወተዓላ ኡላኢከ ሁሙል ሙእሚኑነ ሐቅ ያላቸው። በጣም የሚገርም የሆነ የቁርአን አያ ነው። እነዛ ናቸው አማኝ ብሎ ማለት። ከዛ ደግሞ በተረፈ ደግሞ ደሞዛቸውን አላህ ከፍት ያደርግ ነው ይላቸዋል። ለሁም ደረጃቱን ዒንደ ረቢሂም ይላቸዋል። ጌታቸው ዘንዳ ደሞዝ አላቸው፣ ደረጃ አላቸው ይላል። ለሁም ደረጃቱን ደረጃት ማለት እኮ ብዙ ደረጃዎች አላቸው ማለት ነው። ብዙ ደረጃ፣ አንዲት ደረጃ አይደለችም፣ አንዲት ሁለት አይደለችም። ለሁም ደረጃቱን ዒንደ ረቢሂም ጌታቸው ዘንዳ ደረጃዎች አላቸው ይላል አላህ ሱብሓነሁ ወተዓላ። ወመግፊረቱን ምህረትም አላቸው፣ አላህ ወንጀላቸውን ይቅር ይላቸዋል። ወሪዝቁን ከሪም አላህ ማለት ነው በጀነት ያዘጋጀላቸው ሪዝቅ አለ። አዕደላሁ ለሁም ፊል ጀና ጀነት ውስጥ ያዘጋጀላቸው ሪዝቅ አለ። እዛ ተከበረው ሀገር ጀነት ውስጥ ያም ሪዝቅ አላቸው ይላል አላህ ሱብሓነሁ ወተዓላ። ስለዚህ ትክክለኛ አማኝ ልንሆን ይገባል። ትክክለኛ አማኝ ማለት እነዚህ ናቸው ይላል አላህ ሱብሓነሁ ወተዓላ። አማኞች በጣም በብዙ ነገር ይወሰፋሉ። ለነቢያችን ዓለይሂ ሰላቱ ወሰላም አላህ በቁርአን ላይ ይላቸዋል፣ ቁል ላ የስተዊል ኸቢሱ ወጠይቡ ይላል። በላቸው ለነዛ ለኸቢሶች ለሙሽሪኮች በላቸው፣ ለመሆኑ ኸቢስና ጠይብ እኩል ነው እንዴ በላቸው። ኸቢስና ጠይብ እኩል ነው ወይ? ወለው አዕጀበከ ከስረቱል ኸቢሲ ኸቢስ መበርከቱ እንኳ በጣም ቢያስደንቅህና ቢያስገርምክ ፈተቁላህ ያ ኡሊል አልባብ እናንተ የዓቅል ባለቤቶች ሆይ አላህን ፍሩ በላቸው። ለምን ለዓለኩም ቱፍሊሑን እናንተ ነጃ ለወጡ ይከጀልላችኋልና ይላል። አማኞች ማለት እንግዲህ ጥሩን ተኸቢሱ የሚለዩ ናቸው። ጥሩን ተኸቢሱ የሚለዩ ናቸው አማኝ ብሎ ማለት። አላህ ሱብሓነሁ ወተዓላ እዚህ ዱንያ ላይ ሙተጣድ የሆነን ነገር ፈጥሯል። ተቃራኒ ነገር ሁሉ አላህ ፈጥሯል። ማለት ምንድን ነው የፈጠረው? አላህ ሱብሓነሁ ወተዓላ ኸለቀል ሙተዳዳቲ ሙተዳዳት ማለት ተቃራኒ ነገር አላህ ሱብሓነሁ ወተዓላ ፈጥሯል። ፊ ሀዲሂል ሐያት እዚህ ዱንያ ላይ ፈጥሯል። አላህ ማለት ምን ይመስል ምሳሌ ጠይብና ኸቢስን ሚነ ጠይብ ወልኸቢሲ ወሷሊህ ወልፋሲዲ ወይ ደግሞ ወሷሊህ ወጧሊህ አላህ ፈጥሯል። ወልሙእሚን ወልካፊር ወዷር ወናፊዕ አላህ ፈጥሯል። አማኞች ከይህ ማለት ነው የጸዱ ናቸው ማለት ነው። ዷራቸውን የሚጠቅማቸውን ተሚጎዳቸው ለይተው ያውቃሉ። ተፋሲዱ ማለት ነው ሷሊሁን ያውቃሉ። ሱብሃንአላህ ተሚያበላሸው የሚያስተካክለውን ያውቃሉ። ስራቸው የሚስተካከላቸውን ነገርን ያውቃሉ አማኞች። ለዛ ነው ጠይቡን ጥሩን ነገር ደግሞ ተኸቢሱ ለይተው ያውቃሉ አማኞች። ስለዚህ እንደው እኛ አማኞች አላህ ዘንድ ደረጃችን ከፍ እንዲል ኸቢሱን ጠይቡን ለይተን ልናውቅ ይገባል። ጠይቡን ተኸቢሱ ልንለይ ይገባል ማለት ነው። የአማኞች ባህሪ ይሄ ነው። ስለዚህ ትክክለኛ አማኝ ልንሆን ይገባል። ዝም ብሎ ብቻ መለፍለፍ ሳይሆን የዛሂር ገጽታችንን ብቻ ማሳመርና በዛሂር ብቻ ሳይሆን የውስጣችንንም ማለት ነው የውስጣችንንም አቂዳችንን ኢማናችንን ስራችንን ኡላኢከ ሁሙል ሙእሚኑነ ሐቃ ከሚባሉ ሰዎች አላህ እንዲያደርገን ስራችን የውስጣችንን የዛሂራችንን ስራችን ሊስተካከል ይገባል ለማለት ነው። አላህ ሁላችንም ሷሊህ አላህ አድርገን ትክክለኛ አማኞች አላህ አድርገን ለማለት ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱ።